ላይ ይሁዳ ጴጥሮስ ሶስቴ ነው የከዳው። ሶስቴ ከድቶታል። ጴጥሮስ ግን ለጴጥሮስ እግዚአብሔር ምህረት ሰጥቶታል። ምህረት አድርጎለታል። ጴጥሮስ ተጸጸተ ይላል መጽሐፍ ቅዱሱ። ጴጥሮስ ተጸጸተ፣ አዘነ ይላል። እግዚአብሔር ምህረት አረገለት ለጴጥሮስ። አታቁማ መጽሐፍ ቅዱስ ለኛ ነገሩን እኛን ጠይቁን። ከየት ነው ያመጣሁት ይሄን ነገር? አይ ቲንክ ይመስለኛል ማርያምን ካልተሳሳትኩኝ ለእናንተ ቸርች አዳምጣለሁ እኮ ከተሳሳትኩኝ አርሙኝ ጋይስ፣ ከተሳሳትኩኝ አርሙኝ። አላቅም ውዴ፣ እሱን አላቅም። ዛሬ ገና ሰማው። ዳውላ እንዴ! ዳውላ እኮ ዳውላ ማለት ሁለት አይነት ዳውላ አለ ውዴ። ሁለት አይነት የሰው ዳውላዎች አሉ። አንደኛ የሰው ተሸካሚ ዳውላሉ ውዴ፣ ዳውላሉ ያነጠነጡ አነጥንጠው አዘንብጠው እንደ ዳውላ ተሸክመው የተቀመጡ ጉቶ ማየት ይቻላል። ምሳሌ ብዙም ሩቅ አልሄድ። በሰው ዳውላ ከጠየቃችሁን ጉቶ ነው የሰው ዳውላ። ቀላለሁ ጋይስ፣ በቃ ከምር ያለ አምላክ እስራኤል ከምር ያለ። እነዚህን ግን አሁን ጦር ሜዳ እናስገባቸው። እንደው ከዚህ በፊት የዛሬ 5 ዓመት ይሁን 4 ዓመት እነዚህን ሰዎች ጦር ሜዳ ከትቼ ስናወራ ነበር። አሁን ከነዚህ ከቲክቶከር ማህበረሰብ ጋር ጦር ሜዳ ብንገባ፣ ለትግል ብንገባ የት የሚቀመጡ ይመስላችኋል? ዝም ብዬ ሳስበው ከ30 ወጣለ ብያለ ጭራሽ ጦር ሜዳ ልገባ ነው። በሉ ደህና ደሩ። አይ ቲንክ ሉጣ የጆን ዳንኤል ትግል ብንገባ የጆን ዳንኤል መግደያ እናደርጓለን። ጥይት መሳሪያ መምቻ ይሁን በር መዝጊያ በር መዝጊያ መከንቸሪያ እናደርጓለን። ጆን ዳንኤልን አሁን ጦር ሜዳ ብንገባ ምንም አናደርግም። ሌላ ምንም ጆን ዳንኤል አንፈትንም፣ እንዲ አንጨቀጭቀውም። ድንበራችንን መዝጊያ እናደርገዋለን። መዝጊያ አጋድሞ የሚዘጋ መዝጊያ፣ ደንበኛ መከንቸሪያ በር እናደርገዋለን። ጆን ዳንኤልን ትግል ብንገባ ነው የምላችሁ። ጦርነት ውስጥ ብንገባ ብንሰደድ ነው የምላችሁ። እነ ፊንገር ምናምን እሷ ኪችን ተራ ናት፣ ሌላ ምንም አትሆንም። ኪችን ተራ ወጡ ደረሰ አልደረሰ። ለነገሩ እሷን ኪችን ተራ እናስገባት። ማድ ቤት አገባም እሷ እንዳለ ወታደሮቹ በረሃብ ነው የምናልቀው። በረሃብ እናልቃለን ጋይስ። በረሃብ በፍጹም አይሆንም። በፍጹም እሷንስ አናስገባትም። እሷ ቃል አቀባይ ትሆናለች። ደንበኛ ቃል አቀባይ አትሆንም። ፊንገርዬ ቃል አቀባይ አትሆኝም። የኔ እናት ሁለታችንም አተኳክሰሽ አገዳድለሽ ብቻሽን ድንበሩን ትይዣዋለሽ። አንቺ እዛም እየሄድሽ እንዲያርገዋል ተዘጋጅተው በዚህ ሊወጡ ነው ብለሽ ማቅጣጫ ትሰጫለሽ። በዚህኛውን መተሽ ቃል አቀባይ አትሆኝም ውዴ። ማድ ቤትም አናረጋትም። እሷን ማድ ቤትም አናረጋ። የሆነ ድንበር ጥግ ላይ የሆነ ፍንግርግር እያደረገች ወታደሮቹ ምንድነው ይሄ ነገር የጠፋ ቃለ ምናምን እያሉ እያዩ እኛ ድፍጠን እየተኮስን ጠላትን ምንማታ ቢሆን ጥሩ ነው። የሆነ ድንበር ላይ ታስቀምጧታላችሁ። ዝም ብለሽ እሷ ደስ ይላታል። መች ይከፋታል? ዝም ብለሽ እዛ ድንበር ላይ ሄደሽ ፈንገር አርጊ ብላችሁ ዝም ብላችሁ ድንበር ላይ ማስቀመጥ ነው። እዞ ፍንግርግር ስታደርግ ወታደሩ እንዲስፍስፍ ብሎ ኧረ ምንድን የምን ማንኪያ ነው የሚወድቀው የምን ሹካ ምናምን እያለ ፍዝዝ ሲል እኛ ጠላትን እናረግባታለን። እሷ ጥግ ላይ ያስቀምጠናታል። ሌሎቹንስ ወይ ጉድ ፈላብኝ። ሴድኛ ረበየሱስም ሴድኛ ደሪቱ ምናላለ ለሱም አጠቅምማ ውዴ፣ ለሱም እኮ አጠቅምም። ኔ ማር ለሱም አጠቅምም። የሆነ መጽሐፍ ታውቂያለሽ? የምን ነበረ? አንዲት የምታምር ቆንጆ ሴት እንትኖችን ያማለለች። እንደዛ አትሆንም እሷ እንደዛ አትሆንም። ማማለሏን ትታ አሉባልታ ትጀምራለች። አይገርምህም? በዛ እኮ አቅጣጫ ሊወጡ ብለው እኮ ማለት ነው። እኔ ግን አይቻለሁ፣ መረጃ አለኝ፣ ግን የሰጠኝን አልናገርም። አይሆንም፣ እሱ አትሆንም። ናሆም በኢየሱስ ክርስቶስ ስንቅ አቀባይም አይሆንም። ወይ ናሆም አይሆንም። ከመሀል ሜዳ እህሉን ጨርሶ እንትን ይሏል። ናሆምን አሁን ድንበር ላይ ብንገባ ምን እናደርገዋለን? በክርስቶስ ጥይት ማብረጃ ይሁን ናሆም። አይ ቲንክ ጥይት ማብረጃ ኖ ወይ ጉቶ ጥይት ማብረጃ። አምሶሪ ናሆም የኔ ጌታ የኔ አባቴ የኔን ሰፍሰፍ አትሆንም። አንተ
አንተ ሞኝ ልጅ እናረጋለን። ሞኝ ህፃን ልጅ አድርገን ፊትህም ናሆምዬ ህፃን ልጅ ፊት ነው ያለ፣ ድንቡሽ ቡሽ ያለ ፊት ነው ያለ፣ ወፈርፈርም ትንሽ ስለምትል ማለት ነው። የሆነ ጥግ ላይ አስቀምጠን አታላይ በቃ አባቴ ጠፋ፣ አባቴ ሄደ፣ አባ ምናምን የምትል ጥግ ላይ ህፃን ልጅ አስቀምጠን አንጀታቸው እንዲራራ። አጭበርባሪ ግን ትልቅዬ ግን ሆድ ውስጥ ጥይት ህፃን ልጅ ያለ አድርገን እናስቀምጣለን። ጥይት ማብረጃ የሚሆነው ጉቶ ነው ጋይስ። የመጣውን ጥይት በዛ ሆዱ ቁዝር እኛ እየተከላከልን ጥይት ማብረጃ እናደርገዋለን። ጉቶ ጥይት ማብረጃ ምሽግ ሰባሪ አይሆንም ውዴ፣ አይሆንም። የኛን ምሽግ ነው አብሮ የሚሰብረው። አይሆንም ምሽግ ጥይት ማብረጃ። ቴቴማ እናቴ ወጥ ቤት ሌላ ምን ይሆናል? ወጥ ቤት ይቀመጣል፣ ቡና ያፈላል፣ የሆነ ነገር ይቀላቅላል። ምን ይላል ወይ? እሱስ ይሸጠናል። ማድ ቤት ይቀመጥ ውዴ። ማድ ቤት ጥይት ማብረጃን ብናደርገው አይሆንም። ድንበርም ላይ ጠረፍ ላይ የሆነ ነገርም ቃል አቀባይም ብናደርገው ቴቴ አይሆንም ውዶች። እቴቴ አይሆንም። እቴቴ ከኪችን አይወጣም። እዛው ማድ ቤት ነው የምናስቀምጠው። ለምን መሰለኝ? ይሸጠናል ውዴ። እንዴ ይሸጠናል። መሀል ሜዳ ላይ እኔና የነሱ አይደለውም። አትቀስቀኝ። እኔ እነሱ አይደለውም። እኔ እናንተ ወገን ነኝ። የታባታችሁ አውቃቸዋለሁ ብሎ ሊከዳን ስለሚችል እንደ እሱ እኮ ይሁዳ እኮ ነው ይከዳናል። ከማድ ቤት እዛው ቁጭ በል ማድ ቤት ያለ እያብሰለሰለ እኛ ከትግል ስንመጣ እንዴት ሆነ ምን ተፈጠረ እያለ ቡና እያፈላ እዛ ከማድ ቤት አናወጣውም። ሌላ ሰው ጋይስ፣ ሌላ ቱናይ ባይሆን ቅድም የሆነ ሴተኛ ዳሪ ብለ ኮመንት ላይ ስትጽፍ ነበር። እሷን ብናረጋት ይሻላል። ለምን በወጣት ላይም ሞክራ ሳይታናለች። ትንሽ ወጣቶችም ተፍ ስለምትልባቸው ሞክራ ሳይታናለች። እሷን እዛ እናርጋት ይመስለኛል። እናርጋት። የት ትቀመጥ እሷ? ቤታ እኔማ ጠቋሽ ነኝ እንዴ እናቴ። እኔ ቤታማ እናቴ እያሳሳቁ እያዋዛው ነዋ እያስጣ ለራስ ሲቆርሱ ነው ነገሩ። ግን እኔ ቤታዬ እያሳሳቁ እያዋዛው እያዝናናው። ግን እኔ የሆነ ሳለ ስነጫነጭ አዙሬ እንዳለ ምረሽናቸው ነው የሚመስለኝ። አይሆንም። ለእኔስ መሳሪያ አትስጡኝ ውዶቼ። ለእኔ መሳሪያ በእጄ እንዳሰጡኝ። ሄይ ኪንግ፣ ለእኔ ጋይስ መሳሪያ እንዳሰጡኝ ፕሊዝ። ለእኔ መሳሪያ እንዳሰጡኝ። በምንም ታሪክ ለእኔ መሳሪያ እንዳሰጡኝ። የሆነ ሳለ ጭልም ሲልብኝ ዞር ብዬ ማለት ነው አንተነ ባለንትኑ ብዬ እንዳለም እናቴ ሸመሃል ድንበር ላይ አሳሳች ነው የምናረጋት። ለፍላፊ በቃ ለፍላፊ መሃል ላይ ማለት ነው። ቅዝም ብላችሁ ማርያም ምን ብላችሁ እዚህ ጋር ተቀመጭ ትሏትና ማለት ነው እዚህ ጋር ተቀመጭ እኛ ተታኩሰን እስክንመጣ ብላችሁ እሷን ምንም እሷ አታስቸግርም። ብቻዋን ሁሉ ማለት ነው እንደ እብድ ራሷን እየደበደበች የምታወራ ይመስለኛል። ብቻዋን ጭንቅላቷን እየቆረኮመች እየደበደበች የምታወራ ይመስለኛል። እሷን አታስቸግርም። በቃ ብቻዋን የሆነ ጠረፍ ላይ ትጥሏታላችሁ። ዞራችሁ ስትመጡ አሁንም እያወራች ታገኟታላችሁ። 6 ዓመትን ብትታገሉ